65 ዓመት ሆነው። ንቁና ቀልጣፋ ነው። ነገር ግን በኩሽና ውስጥ በተከሰተ አንድ ትንሽ መንሸራተት ሁሉም ነገር ተለወጠ። አንድ ቀላል መውደቅ የዳሌው አጥንት እንዲሰበር አደረገ። የአጥንቶ ጤና ከዕድሜ ጋር ብቻ የተያዘ አይደለም፣ አሁን ላይ በሚመገቡት አመጋገብም ጭምር እንጂ። ዶክተር ትንሣኤ ነኝ። በዚህ ቪዲዮ አጥንቶን በተፈጥሮ ጠንካራ የሚያደርጉ 7 ምርጥ ምግቦችን እነግሮታለሁ። ዕድሜው 18 ወይም 80 ዓመት ቢሆን ህጋዊ ጉዳይ ይመለከቱታል። የአጥንት ጤና ለምን አስፈላጊ ሆነ? አጥንቶ መዋቅር ብቻ አይደለም፣ ህይወት ያለው ቲሹ ነው። በየቀኑ አጥንቶ ራሱን ያድሳል። ዕድሜው 30ዎቹ ላይ ሲደርስ የአጥንት መዳበር እየቀነሰ ይመጣል እና 50ዎቹ ወይም 60ዎቹ ዕድሜ ላይ ሲደርሱ ካልተጠነቀቁ የአጥንት ጉዳት በዝምታ ይጀምራል። ኦስቲዮፖሮሲስ ወይም የአጥንት መሳሳት በዓለም ዙሪያ ከ3 ሴቶች መካከል በአንዷ ላይ ይከሰታል እና ከ5 ወንዶች ውስጥ ደግሞ በአንደኛው ላይ ይከሰታል።